ወይኔ ጥንድ ሆነው ሲመጡ ካፕል ሆነው ሲመጡ ተወዘጋገበ ነገር። ወይኔ ጉዴ! በራሴ እንደዚህ ልዝፈንላቸው እንጂ ለነዚህ ካፕሎችማ አለበተዛ አልሆነም። እውነቴን ነው የምላቸው። እነዚህ ካፕሎች ግን እያሳቆኝ ነው። ሆሆይ በኋላ የመጣ አይነወጣለ ሊንዳ። ወይ ጉድ! ተህይወታችን ውጪ አለች ሊንዳ። ሊንዳዬ ገና ከመምጣትሽ ወይኔ ጉዴ! ምንድነው አይጥ ለሞታ ይድመታ አፍንጫ ታሸታለች አሉ። እውነት ሊንዳ አሁን ማለት ነው እንደዛ ነው የታየኝ አንቺ ነገር ማለት ነው እንጂ ሌላ እኔ ምንም ነገር ሊታየኝ አልቻለም ማለት ነው። ወይ ጉድ! ጥሬና ብስል እያላችሁ እኮ አበሰላችሁን ማለት ነው። በነገራችን ላይ ብሩኬና ሀይሚ ጭቅጭቃቸው በራሱ አነፈረኝ አደረቀኝ ማለት ነው። ጭቅጭቃቸው የሌለ ነው። የእውነቴን ነው ብላችሁ ወይኔ ዛሬ ደግሞ ሸበላውን ይዘመታ ሀይሚዬ። ኦ ሸበላው ቅዱስ ግን ምን ሆነህ ነው? እውነት ለመናገር ቅዱስ አልቻለበትም ትወናውን። እውነቴን ነው የምላችሁ ቅዱስ አልቻለበትም። ሀይሚ ለለለለ ትላለች፣ እሱ ይላል። በቃ አዳማጭ ሆኖ ማለት ነው። እና በደንብ ገና ፍርሃቱ አልለቀቀው። ምን ነካ ቦሳችን ማለት ነው። እኛ እኮ በቃ እንደ ቁመተ አክቲቭ ትሆናለህ ብለን ነበር። ወይኔ ጉዴ! እውነቴን ነው የምላችሁ ቅዱስ እንዴ ምን ሆኖ ነው እያልኩኝ ነበር እኔ ራሱና አልቻለበትም ትወናውን የሌለ ማለት ነው። እና ኢቢኤስ ላይ ታስታውሳላችሁ አንድ ከአርሲ ነው ከምናምን የመጣ ልጅ ነበርና የኢትዮጵያ ሕዝብ መኪና ይዛልኝ ያለው ያ ትልቁ ረጅሙ ሰውዬ ማለት ነውና ሴፉ ፋንታሁን ላይ ቀርቦ ነበረ እና እንደውም የኢትዮጵያ ሕዝብ መኪና ይዛልኝ ያለው ማለት ነው ረጅሙ ሱፍ ራሱ ሰማያዊ ሱፍ ነው ሰው ያረሰውም እና ቦስ ልክ እንደሱ ሊሆነብኝ እኮ ዛሬ ምንም ነገር አይናገርም ይላልና አሁን በኋላ እኔ ትሪት ማደርጋት በቃ እኔ ትሪት ማረጋ ምናምን በቃ ቦስ ይሄ ብቻ ነው የምትለው እንዴ? ቦስ ምን ነካህ? ኧረ ሪያክሽን ቀየር አድርግ። ሆይ ለማንኛውም ይመችህ። ግን ያው ገና ፍርሃት ላይ ይመስለኛልና እኛ በጣም ኖርማሎች ነን። በቃ ምንም ጀጅ የምናደርግህ ነገር አይደለም። በርታ ቀጥልበት። እያደር ደግሞ ስትለምደና ስትለማመደን በእርግጠኝነት አይናውጣ ትሆናለህ ብዬ ተስፋ አደርጋለሁኝ ማለት ነው። እንግዲህ ሰበር ሰካ እያለች እንግዲህ ወይዘሮ ሊንዳ መጣ ሀይሚሻን ከህይወታችን ውጪ አለች። እንዴ ቆይ ሊንዳ ማለት ነው ማን ከማ ህይወት ነው የሚወጣው? እውነቴን ነው የምላችሁ ማን ከማ ህይወት ነው የሚወጣው? ሊንዳዬ ማለት ነው። እኔ እውነት ልንገርሽና ቆይ አንቺ አይደለሽም ወይ በብሩኬና በሀይሚ ህይወት ውስጥ የገባሽው? አንቺ አይደለሽም ወይ? እና ስለዚህ መውጣት ካለብሽ አንቺ ነሽ እንጂ መውጣት ያለብሽ እውነት ሀይሚ ነች እንዴ ከናንተ ህይወት መውጣት ያለበት? በኋላ የመጣ ይነወጣ ላይ ሀገሬ ሰው ጭራሽ አንቺ ነሽ ከብሩኬና ከሀይሚ ህይወት መውጣት የነበረብሽ እንጂ አንቺ ሀይሚን ከህይወታችን ውጪ ልትያት አይገባም። ምክንያቱም አንቺ ትናንትና ነው የመጣሽው። እውነቴን ነው የምላችሁና ትናንትና መታ ሊንዳ ዛሬ እንደዚህ ሞልቀቅ ምናምን ነገር ያለችበት ምክንያቷ እኔ አልገባኝም። ሀይሚን በሙሉ ኮንፊደንስ ነው እንግዲህ መቼም እኔና ብሩኬ አንድ አመት አብረን ተጉዘናል። ነገር ግን ብሩኬ ደግሞ ፍላጎቱ ካልሆነና ምርጫው ካልሆነ ከኔ ጋር መቀጠል ስለዚህ እያመጣ ስለነበረ ሴቶች እየመጡ ስለነበር አብረው የሚሰሩት ምርጫው ከሆነ ፍላጎቱ ካልሆንኩ ከኔ ጋር መቀጠል ካልፈለገ ብዬ መንገዱን አስረክቤያለሁ እና ምንም አላልኩኝም። አሁን ግን አንቺ መተሽ እኔን ደግሞ ከህይወታችን ውጪ ልትይን አይገባም ብላለች። ትክክል ናት ሀይሚዬ እና ሊንዳዬ ማለት ነው። ለማንኛውም እንደዚህ ፉን ያደርገሽም የሀይሚና የብሩኬ ፍቅር እጅግ በጣም ጥብቅና ጥልቅ ነው። እውነቱን ስነግርሽ አንቺ ደግሞ ፉር አትበይ። ፉር ለምሳሌ እንዴት ነው መድኃኒት የሚዘጋጀው? ለላብራቶሪ ቤተሰብ እውነቴን ነው የምላችሁ ላብራቶሪ መድኃኒት ሲዘጋጅ የሆነ ነገር ላይ ይሞከራል። ለምሳሌ ኦፕራሲዮን መስራት ዝም ብሎ አንድ ሰው ነርሲንግ ስለተማረ ቀጥታ ሄዶ ዶክተር ስለተማረ ነርስ ስለተማረ ቀጥታ ሄዶ ሰውን ኦፕራሲዮን አይሰራም አይደል? መጀመሪያ ይለማመዳል። በምን ላይ ነው የሚለማመደው? እንግዲህ መቼም በነፍሳቸው ባለፈ ሰዎች ላይ ወይም ደግሞ ዛው ለሕክምና ገብተው ህይወታቸው ባለፈ ሰዎች ላይ ይለማመዳል ማለት ነው። ይሄ ማንኛውም ነገር ያለ ነው። እና ስለዚህ ሀይሚዬ ደግሞ እንግዲህ ብሩኬ እየፈተናት ሊሆን ይችላል። በማን እንግዲህ እሱ ሌላ ሰው ሴቶችን ይዞ ከሌላ ሴቶች ጋር እየሰራ ስለዚህ ሀይሚ ደግሞ በጣም እንደምትወደው የሚያሳየው በጣም ትናደዳለች ስታዩ፣ ከሰዎቹ ጋር ስታዩ፣ ከልጆቹ ጋር ስታዩ ትናደዳለች። ያ ማለት ትወደዋለች። እና ሊንዳዬ ፉር አያድርግሽ። ነገ ጠዋት ብሩኬና ሀይሚ ይታረቃሉ። መታረቃቸው ስለማይቀር አንቺ ደግሞ ዳር ትቀሪያለሽ። ምክንያቱም ምንም ቢሆን አብረው ብዙ ጊዜ አሳልፈዋል። እኔ ልንገርሽ ብዬ ነው እንደህት እኔ ልንገርሽ ብዬ ነው እንጂ ብሩኬን እኛ እናውቀዋለንና
ላብራቶሪ አትሁኝ ወይም ደግሞ አይጥ ላይ የሚፈተሽ መድኃኒት አለ ይባላልና እንደዛ አትሁኝ። ፉርፉር ያድርግሽ። እኔ እንደ እህትነቴ ነው የነገርኩሽ። እና ግን ብሩኬና ሀይሚ ወይኔ እኮ ነው ብስል ነው ያደረጉኝ እነዚህ ልጆች ማለት ነው። ወይን ጭቃ ጠፍጥፉ። አሁን ክረምት ነው። ህፃንነታችሁን ካልጨረሳችሁ እውነቴ ነው። ጭቃ ውሃ ፈር እየሰበሰባችሁ ጭቃውን እያቦካችሁ የሆነ ነገር ብቻ እያደረጋችሁ ጭቃ ጠፍጥፉ። ወይ ደግሞ የሆነ አንድ ቤት ተቆልፎባችሁ ተጫወቱና ይውጣላችሁ፣ ይለይላችሁ፣ ታዋጣችሁም ተጠፋጥፋችሁም ይሁን ብቻ የሆነ ነገር እላችሁን ተወጡ። እኛንም እኮ አበሰላችሁን አነፈራችሁን ማለት ነው። እና ለማንኛውም ግን የእውነቴን ነው የምላችሁ ብቻ ዘና ፈታ አድርገውኛል። ጭቅጭቃቸው መነቋቆራቸው ምናምን እጅግ በጣም ነው ያስደመመኝ ማለት ነው። እና በዛውም ደግሞ ልክ ሀይሚዬ እንግዲህ እንዳለችው ከሆነ ለተመልካቾቿ እባካችሁን አድናቂዎችና ወዳጆቻችን እርስ በርሳችሁ ቲክቶክ ላይ ሆናችሁ ብዙ አይነት ነገር አታደርጉ፣ እኔንም ብሩኬንም አትሰቅስቁ ብላለች። ለምን መሰላችሁ? ሀይሚ ብሩኬ ሲዘቀዘቅ ሲሰደብ ይከፋታል። ብሩኬም እንደዛው ተናግሯል። ስለዚህ ሁላችንም ማስተዋል አለብን። ህይወት ደግሞ ምርጫ ነች። ህይወት ይቀጥላል። ብሩኬ ከሀይሚ ጋር ግዴታ መኖር የለበትም፣ ሀይሚ ከብሩኬ ጋር ግዴታ መኖር የለባትም አይደል? ሁላችንም የየራሳችን የሆነ ምርጫ አለን። ስለዚህ እኛ ስለወደድናት ሀይሚን ከብሩኬ ጋር ብቻ መኖር አለብሽ ማለት አንችልም፣ ልንላትም አንችልም። እሷም ደግሞ ፍላጎቷ የራሷን ልቧን ነው እንጂ የምታዳምጠው እኛ ባልናት አይደለም። ኑሮዋን የምትኖረው እሷ ነች እንጂ እኛ አይደለንም። እዚህ ጋር ሚዲያ ላይ ሆነን ሀይሚ ስለወደድናት ሀይሚ ስላደነቅናት ምናምን ነገር ምንም የሚፈይድላት ነገር የለም ለሷ። እውነቴን ነው የምላችሁ። ህይወት ውስጥ ስትገቡ እናንተና እናንተ ብቻ ናችሁ በዛ ህይወት ውስጥ ልትኖሩት የምትችሉት። ብሩኬም ደግሞ እኛ ወዳጆቹ አድናቂዎቹ ሀይሚን ከሷ ጋራ ህይወት ካልኖርክ ስለምንለው ወይም ደግሞ ከሷ ጋራ ካልኖርክ እኛ እንወድህም እንጠላለን ስላልነው ከሀይሚ ጋር ቢኖር ደስተኛ ላይሆን ይችላል። ስለዚህ ህይወት ምንድናት? ምርጫ ናት። እና እውነቴን ነው የምላችሁ በምርጫቸው ይኑሩ። እና ይሄ መመላለሳቸው ይሄ መነቋቆራቸው እንደቀጠለ ሆኖ ባይሆን ቅዱስዬ በመሐከል ገባ ብለህ አስታርቃቸው የኔ ሸበላ ወንድም ማለት ነው። እና እነዚህ ልጆች ባከን አስታርቃቸው። እውነቴን ነው የምላችሁና ብሩኬና ሀይሚ ይታረቃሉ። በዚህ አጋጣሚ ደግሞ ቦስና ሊንዳ በመሐከል ቤት የሆነ መፈተኛውም ደግሞ ፈተና ማለፊያ ናቸው። ስለዚህ ቦስ ደግሞ በዚህ መልካምነትክ ታስታውቃለህ። መልካምነት ነገር አለብህና ታስታውቃለህ። ንግግርህ ቁጥብ ነው፣ ጸባይተኛ ተመስላለህና እንደ ሽማግሌ ሆነክ ሀይምንም ተቆጥተህ ብሩኬንም ተቆጥተህ እነዚህን ሁለት ልጆች ተቆጥተህ ብታስታርቃቸው እጅግ በጣም ደስ ይለናል። ግን ደግሞ ስራ አብራችሁ ብትሰሩ ምንም ችግር የለውም። እኛ ደግሞ የመጡትን ሁሉ በመልካም ስነ ምግባር የምናስተናግድ ኦዲየንሶቻቸው ነን። እና ቅዱስዬ ቦሳችን ባክህን ይሄን ሸበላ ብሩኬን አስታርቅ ከሀይሚ ያለፈው አልፏል ብለህ ተቆጥተህ ሆይ ብሩኬ በቃ መነቋቆር ራት ብሉ በላችሁ ሆይ ምናምን። ሀይሚ ቀላል ሰው አይደለችም። ለፒስቲክ አጥፍቶታል አፍህን አላለችም። ጉድ አያችሁ ስትነካው አቤት እንደው ይችልጅማ አደገኛ ሆናበታለች። እንደው ለብሩኬ እባክሽ ሀይሚዬ ጨጓራውን እባክሽ እያሰብሽለት እና ለማንኛውም ይሄን መሳብ ይሰብ